የሰው ልጅ ቡዳ የሚሆንና ሰዎችን በመንፈስ የሚያጠቃ ከሆነ ለቤተ እስራኤላውያን ተነጥሎ የሚሰጥ ወንጀል አይደለም። ማንም ሰው ቡዳ መሆን ይችላል ማለት ነው። ነገር ግን ቀደም ሲል እንደገለጽነው ቤተ እስራኤላውያን ሃይማኖታቸውን እንዲተውና ክርስቲያን እንዲሆኑ ለማሳቀቅ በክርስቲያን ነገስታትና የቤተ ክርስቲያን ሰዎች እንዲህ አይነት የጥላቻ ትርክት ተፈጥሯል። ቤተ እስራኤላውያን ከርስታቸው በመነቀላቸው ምክንያት ሸክላ ስራና ብረት ቅጥቀጣ የመሳሰሉ ስራዎችን እንዲሰሩ ተደርገዋል። ለዚህ ነው ሸክላ የሚሰሩና ብረት የሚቀጠቅጡ ሰዎችን ነጥለው ቡዳነትን ያከናነቧቸው። ቤተ እስራኤላውያን በዘራቸው ቡዳ ከሆኑ ለምንድን ነው እስራኤል ሀገር የሄዱት በዛ የሚገኙ ሌሎች ሰዎችን የማይበሏቸው? እስከ ዛሬ በእስራኤል ሀገር ቡዳ የበላው ሰው ስለመኖሩ የተሰማ ነገር የለም። በምንም መንገድ ይሁን በምን ኢትዮጵያ ውስጥ እየኖሩ ቡዳ ከሆኑ እስራኤል ሀገር ሄደው ሊተውት አይችሉም። በዚህም ቡዳ የሚባለው ትርክት ዋና መሰረቱ ኋላ ቀርነትና ድንቁርና መሆኑን ማወቅ እንችላለን። በጣም የሚያሳዝነው ነገር ደግሞ ቡዳ ናቸው የሚባሉትም ሆኑ ቡዳ በላን የሚሉት ክርስቲያን መሆናቸው ነው። ይሄ ለሃይማኖቱ ተከታዮች እጅግ አሳፋሪና አሰቃቂ ነገር ነው። በክርስቶስ ስም ያመነና የተጠመቀ ሰው ቡዳ ይሆናል ብሎ ማመንና አንድን በክርስቶስ አምኖ የተጠመቀን ሰው ቡዳ ይበላዋል ብሎ ማሰብ ክህደት ነው። ይህን ስንመለከት በምንም መንገድ ቢሆን እነዚህ ሰዎች በክርስቶስ እምነት የላቸውም። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከማንም በላይ ይህንን አዋራጅ የሆነን አመለካከትና ድርጊት ከምእመኖቿ ዘንድ በፍጥነት ማስወገድ ይጠበቅባታል። ሰይጣን ተገርዞና ተጠምቆ ክርስቲያን እንደሆነ የሚተርኩ ገድሎች ያሏት ቤተ ክርስቲያን እንዴት ይህንን የቡዳ ኋላ ቀር ትርክት ከምእመኗ ማጥፋት ተሳናት? የአሁኑ የዓለም ቴክኖሎጂ ለውጥና ስልጣኔ የመጣው በዕደ ጥበብ ባለሙያዎች በኩል መሆኑን የዓለም ምሁራን ያምናሉ። ነገር ግን በእኛዋ ምስኪን ሀገር ኢትዮጵያ የዕደ ጥበብ ባለሙያዎች በዚህ ደረጃ ሲገለሉና ሲዋረዱ ኖረዋል። የከፋው ደግሞ ዛሬ ድረስ ይሄ ድንቁርና መቀጠሉ ነው። ግብርናን የተቀደሰ የሥራ ዘርፍ ያደረገው አበሻ ግብርናው ያለማጭድ፣ ወገል፣ መቆፈሪያ፣ ማጭድ፣ መጥረቢያና ገጀሞ የመሳሰሉ የዕደ ጥበብ ሥራዎች ባዶ መሆኑን የተረዳው አይመስልም። የዕደ ጥበብ ባለሙያዎችን ቡዳ ናቸው በሚል ሰድቦ ለሰዳቢ የሰጠው ንጉሥም የደፋውን ዘውድና የተቀመጠበትን ዙፋን እንዲሁም ወታደሮቹ የያዙትን መሳሪያና የለበሱትን ጥሩር ማን እንደሰራው የሚገባ አይነት አልነበረም። ቤተ እስራኤላውያንን ወንጌል ሰብኮ ማሳመንና ክርስቶስን እንዲቀበሉ ማድረግ ያቃተው የዛ ዘመን ደብተራም ያለ ዕደ ጥበብ ውጤቶች ቤተ ክርስቲያን ገብቶ ማገልገል እንደማይችል የተገነዘበው አይመስልም።